ለሄርት አታክ አጋላጭ የሆኑት እነማን ናቸው የሚለው በዛኛው ቪዲዮ ላይ ጠቅሼዋለሁ። ለምሳሌ ደም ግፊት ያለበት፣ ስኳር ያለበት፣ ክብደቱ ከፍተኛ የሆነ፣ ሲጋራ የሚያጨስ፣ በቤተሰብ እንደዚህ አይነት ነገር የገጠመው፣ እድሜው ከ35 ዓመት በላይ ሆኖ ለዚህኛው ለእንደዚህ አሁን አጋላጭ ላልኳቸው ነገሮች የተጋለጠ ወንድ መሆን፣ እነዚህ ሁሉ አጋላጭ ናቸው። እነዚህ አጋላጭ ያለባቸው ሰዎች ለምንድነው እንደዚህ አይነት አደጋ የሚገጥማቸው ካልን ለዚህ መጋለጣቸው ልባቸውን የምትመግበውን ደም ስር ሊያጠብ የሚችል እንደውም ሊዘጋ የሚችል ሪስክ ፋክተር አላቸው። ኦልሬዲ ማጋላጭ ነገር አላቸው። ኦልሬዲ ያ ቶሎ ወይም በድንገት ያቺ ልብ ጡንቻን የምትመግበው ደም ስር ስትጠብ ወይም በጓጓላ ውስጥ በሚፈጠር ጓጓላ ምክንያት ደም ስር ውስጥ በሚፈጠር ጓጓላ ምክንያት ደም መተላለፊያው ሲዘጋ፣ በሌላ አነጋገር ጡንቻዋ የልብ ጡንቻዋ ኦክስጅን አታገኝም። በቂ የሆነ ምግቦች ለዛ ሴል ለዛ ጡንቻ የሚያስፈልገውን ግብአት አያደርስም ማለት ነው። የዛን ጊዜ አሁን ያልኳችሁን የልብ ምልክት፣ የሄርት አታክ ምልክት፣ የአኪዩት ኮሮናሪ ሲንድሮም ምልክት ወይም ድንገተኛ ለሞት ሊያጋልጥ የሚችል የልብ ህመም ምልክቶችን በዛኛው ቪዲዮ ላይ የጠቀስኩትን አይነት ምልክቶች ያያሉ። ይሄ ህክምና አለው ወይ? አዎ አለው። መቼ? በ90 ደቂቃ ውስጥ ከበዛ ደግሞ በ120 ደቂቃ ውስጥ ከተደረሰበት ያቺ የተዘጋችዋ ደም ስር በሰለጠኑ ባለሙያዎች በልብ ስፔሻሊስት ወይም ኢንተርቬንሽናል ካርዲዮሎጂስት በሚባሉ ባለሙያዎች በጣም ጥቂት በጣም ውድ በሆኑ ባለሙያዎች ያቺ ነገር ትከፈታለች። ያቺ የተዘጋችዋ ደም ስር መከፈት ትችላለች። ማሟሚያ ሰጥቶ ያቺን ነገር ማሟሟት ይቻላል። ይህ ግን የሚሆነው ይህንን ጡንቻ ማትረፍ የምንችለው በሌላ አነጋገር ሰውየውን ወይም ሴትዮዋን ልናተርፍ የምንችለው በ120 ደቂቃ ውስጥ ከደረስንላቸው ብቻ ነው። ከዛ በኋላ ጡንቻ የመጎዳት እድሉ ይጨምራል። ከዚህ ከልብ ጋር ተያይዞ ያለው የሞት አደጋ ይጨምራል። ግን ማትረፍ ይቻላል። እስከ መቼ? እስከ 12 ሰዓት ድረስ ማለት ከተከሰተ ከ12 ሰዓት በኋላ እስከ 12 ሰዓት በ12 ሰዓት ውስጥ ከዛ በኋላ የመዘጋት የማትረፍ እድሉ እየቀነሰ ከዛ ጋር ተያይዞ የመሞት እድሉ እየጨመረ ነው የሚመጣው። ከ24 ሰዓት በኋላ በቃ ኦልሬዲ ያቺ የተዘጋችው አካባቢ ያለችው ጡንቻ ኦልሬዲ መመለስ አይቻልም። ብንከፍተውም ብናሟሟም ዋጋ የለውም ማለት። ስለዚህ ይህን አይነት ምልክት ባየን ጊዜ በፍጥነት አምቡላንስ ጋር መደወል፣ ባጃጅ ጋር መደወል፣ ራይድ ጋር መደወል፣ እንደ አካባቢያችን እንዳለው ተሽከርካሪ ቶሎ ሐኪም ጋር መድረስ ያስፈልጋል። ካሁን ይሻለዋል፣ ይሄ ጨጓራ ነው፣ ይሄ እንደዚህ ነው እያልን የምናቆይ ከሆነ የልብ ጡንቻ የመሞት እድሏን እየጨመርንለት የሰውየውን እድሜ እያሳጠር ነው የሄድ ነው ማለት ነው። ስለዚህ ይሄን አይነት አሁን የነገርኳችሁን አይነት ህክምና አሁን ይሄ የደም ስር የመክፈት የማሟሟት ስራ ያለው ነገር አዲስ አበባ ነው ያለው። ሌላ ሀገር ያለ አይመስለኝም፣ እርግጠኛ አይደለሁም። አዲስ አበባም የተወሰኑ ቦታዎች ነው ያለው ይሄ ነገርና ይሄን የምጠቁማችሁ ምክንያት ወዲያውኑ ፔሸንቱን ወይም ታማሚውን ይሄ አገልግሎት ወደሚሰጥበት ቦታ ላይ ይደርሳሉ አይደርስም ወይ፣ ማግኘት ይችላሉ አይችልም ወይ፣ ከሄደ በኋላ ምንም የማይጠቀም ከሆነ ለምን እልከዋለሁ የሚለውን ተደዋውሎ መጠቀም የሚችል ከሆነ ብቻ ላኩት ታማሚውን። እንደነገርኳችሁ ከ90 ደቂቃ እስከ 120 ደቂቃ ባለው ጊዜ ነው በቃ ጎልደን ታይሙ ማለት ነው። ከዛ በኋላ እስከ 12 ሰዓት ብትልኩትም ሜትሶኬ ግን ከዛ በኋላ የምትልኩት ነገር ይሄ ማለት ኦንጎይንግ የሆነ ለምሳሌ ነገርየው ይሄ ደረት ህመሙ ማይቆም ከሆነ አሁንም ሰውየው ከዛ ጋር ተያይዞ የደም ግፊቱ የልብ ምቱ በጣም የመዘበራቀ ነገር ከገጠመው የመጠቀም እድል ይኖረዋል። ይሄንን ብትልኩትም ሰዓቱ ቢያልፍም ብትልኩትም ይጠቀማል። ለዛሬ ያለኝ ይሄ ነው። አመሰግናለሁ።